ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ነጃህ ሚዲያ ተመልካቾች እንደምን አላችሁልኝ ሁላችሁንም ሰላም ብያለሁኝ ያውቃለሁ ከሶሻል ሚዲያ ለረጅም ጊዜ ጠፍቻለሁ አሁንም አልተመለስኩም ነገር ግን ወሳኝ መልእክት በወቅታዊ ጉዳይ ላይ ለማስተላለፍ ነው በቃልኩት ውድ ነጃህ ሚዲያ ተመልካቾቼ በእያላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ በተለይ በአረቡ ዓለም ላይ የምትገኙ በዚህ ሰዓት የሚሰማው ነገር ደስ የማይል ነገር ነውና በእያላችሁበት የአላህ ጥበቃ አይለያችሁ እንዲሁም ደግሞ የምትኖሩበት ሀገር መንግስት የሚያስተላልፈውን ጥብቅ የሆነ መልእክት በስልኮቻችሁ ላይ የሚተላለፉ የተለያዩ መልእክቶች አሉ እነሱን በንቃት በመከታተል ራሳችሁን ካደጋ መጠበቅ ይኖርባችኋል ማለት ነው እንዲሁም ደግሞ አላስፈላጊ ፎቶዎች ቪዲዮዎች ዜናዎችን የማይመለከታችሁን ነገር ባታስተላልፉ መልካም ነው ለምን ጥብቅ የሆኑ መልእክት ተላልፉ ነው የሚገኙት ማለት ነው ስለ ጦርነቱ ጉዳይ እንዳትዘግቡ ማስጠንቀቂያ ተሰጥቷል ማለት ነው ሶ አላስፈላጊ ነገር የማይመለከታችሁን ፖለቲካ ውስጥ አትግቡ የወጣችሁት ለስራ ነው ህይወታችሁን ለማሻሻል ነው ስለዚህ በእናንተ ምክንያት በመተስተላልፉት ምክንያት ህይወታችሁን እንዳታጡትና አልተገባ ነገር ውስጥ እንዳትገቡ ራሳችሁን ልጠብቁ ይገባል ማለት ነው እቺ መልእክት ለማስተላለፍ ያህል ነው ኢንሻአላህ ምናልባትም በቀጣይ ጊዜ እንግዲህ ወደ ሶሻል ሚዲያ በመመለስበት ሰዓት ደግሞ በሰፊው የምንገናኝበት ጊዜ ይኖራል ብዬ አስባለሁ ያ ጊዜ ኢንሻአላህ ቅርብ ይሆናል ያስባለሁኝ በጣም አፍቃችሁኛል ሐቂቃ በጣም ቢዚ ስለሆንኩ ነው ኢንሻአላህ የምንገናኝበት ጊዜ ይኖራል ማለት ነው በተረፈ እቺ መልእክት ለማስተላለፍ ነው ሰላም አለይኩም ወራህመቱላሂ ወበረካቱ